ተጠናቋል የሚለውን ቁልፍ የተረከበ ጌታ ነው ያለን በመስቀል ላይ። ያንን አይቶ ምን አለ ማለት ነው? ተፈጸመ አለ። ሌላው ሶስተኛው ደግሞ ለደረሰኝ የሚሰጥ ነው። አንድ ሰው አንድ ሙሉ ነገር ሲገዛ ማለት ነው፣ አንድ ነገር ሲገዛ የዚህ ነገር ዋጋ ሙሉ ለሙሉ ተከፍሎበታል። ካሽ በቃ ኢሚዲየትሊ የሆነ ልውጥ ባለበትና ሙሉ ለሙሉ ያንን ዕቃ በአንድ በሚገባው ዋጋ ዋጅቶ ያ ሰውዬ የራሱ ሲያደርገው በክሬዲት ካርድ አይደለም፣ በዕዳ አይደለም፣ በምናምን በየወሩ የሚከፈል አይደለም፣ ሙሉ ለሙሉ አንዴ ያንን ነገር ገዝቶ ሲወስደው በደረሰኙ ላይ ማለት ነው ይሄ ቃል ቴቴሌስታይ ተብሎ ይታተምበታል። ተፈጸመ። በአሁኑ ወዲያ ማንም ተጠያቂ የለም። ምንም ነገር እዛ ነገር ላይ ሊገኝ አይችልም። በቃ በሙሉ ዋጋ የተገዛን ነገር የሚያሳይ ነው ማለት ነው። ይህንን ነገር ሲያሳየን እግዚአብሔር የተመሰገነ ይሁን። ኢየሱስ ክርስቶስ አሁንም ተፈጸመ ያለበት ዋናው አንዱ ነገር ምንድነው ማለት ነው? በሙሉ ዋጋ እኛነታችንን ገዝቶ ወስዶታል። በቃ ምንም የሚጨምር ነገር የለም እዛ ውስጥ አንድም ነገር ምን ጨምረው የለም። በክርስቶስ ኢየሱስ ሙሉ ለሙሉ ምን ሆኖላል ማለት ነው? ዋጋ ከፍሎ በመስቀል ላይ እኛን ገዝቶናል። በደሙ ተገዝታችኋልና የእናንተ አይደላችሁም ይላል መጽሐፍ ቅዱስ። ስለዚህ ተወስዷል። በዛች በክርስቶስ ስራ ላይ ምንም አይነት ሰው ምንም ነገር መጨመር አይችልም። ምንም ነገር አንድ ነገር መጨመር አይችልም። አንድ ፔኒ ማስቀመጥ አይችልም። ጎሏል ብሎ ምንም የነፋስ ቀዳዳ እስከማታስገባ ድረስ ማንም ምንም ሊጨምርበት እስከማይችል ድረስ ሙሉ ለሙሉ ማለት ነው ኢየሱስ ክርስቶስ በመስቀል ላይ ዋጋውን ከፍሎ ዋጅቶናል። ለዚህ ነው ተፈጸመ የሚባለውን ሪሲቱ የተሰጠው። አለቀ፣ በቃ ፈጽመዋል፣ ተፈጸመ። ሪሲቱ ላይ ተመቶበታል። ሙሉ ለሙሉ በዋጋ ተገዝታል። ማንም በቃ ጎደለ የሚባል ነገር የለውም ማለት ነው። የክርስቶስ ኢየሱስ የመስቀል ስራ ማለት ነው። አራተኛ